ይሄንን ብላቴና ሳይ ምን እንዳስታወሰኝ ታውቃላችሁ? ከእኔ ተወልጄ ያደግኩበት አካባቢ ከያሬድ ሙዚቃ ካወቃችሁት 6 ኪሎ ከያሬድ ሙዚቃ ትምህርት ቤት ዝቅ ብሎ ነው። ያው እዛ አካባቢ ነው ተወልጄ ያደግኩትና በአንድ ወቅት የዛሬ 15 የዛሬ 16 ዓመት የአንድ መንደር ህፃናት ማለት ነው አብረን ከኛ ጋር ያደግን የአብሮ አደግ እኩያ ጓደኞቻችን ናቸው ልጆቹ ማለት ነው። የአንድ መንደር ህፃን ልጅ ቢያንስ ከ15 ምናምን ይሆናሉ። በእኔ ግን የማውቃቸው 3 ልጆች አብሬያቸው አንድ መንደር ውስጥ እንደዚህ የቤታችን በር ፊት ለፊት አንዱ፣ ሁለቱ ደግሞ ትንሽ የሆነ ቸሪ ሰፈር የሚባላት፣ አንዱ ደግሞ ከሰፈራችን ጓሮ ሶስቱን አውቃቸዋለሁ። ሌሎችም አሉ ግን እና በአንድ አውቶቡስ በአንድ እንትን ነው በአንድ በደርግ ወታደር መኪና ነው ጭኗቸው ሶማሌ ጠረፍ ይሁን ሱዳን ጠረፍ ይሁን የጠረፍ ይሁን ስደት ይዟቸው የወጣው ልጁና እንዳለ አልተመለሱ፣ በሙሉ ጠፍተው ቀሩ። እና የአንደኛው ልጅ እናት መጀመሪያ ሞታ ነበረ። አባትየውም አሉ በህይወት እግዚአብሔር ይመስገን። ግን ሁሌ ቤተሰብ እህቱን ሁሌ ይፈልጋሉ፣ ወንድሞቻቸውን ይፈልጋሉ፣ አላገኟቸውም። የአንደኛውም እናት ሞታለች፣ እናትየውም አባትየውም በቅርብ ነው የሞቱት። አንደኛው ደግሞ በሽተኛ ነው የሆነችው እናትየዋና ያው እንግዲህ አዲስ አበባ ይሄ ልጅ የገጠር ልጅ ነው፣ ክፍለ ሀገር ልጅ ነውና እንደዚህ ጠፍተው ቀርተዋል። እነዛ የጠፉት ልጆች የቤተሰብ ብቻ ሳይሆን የኛን እንኳን ሁሌ እናስታውሳቸዋለን እውነት ለመናገርና እኔ በትውልጅ ያደኩበት አካባቢ ቤት ለቀን ቤት ሰርተን ሌላ አካባቢ ስንሄድ ሊፈልጉን ላይ ይመጡ ነበር ሁለቱ ጓደኛ ማቾችና እግዚአብሔርን ነው የምላችሁ። ስንወጣ እኛ አካባቢውን ለቀን ስንሄድ እኛን ፈልገው ይመጣልና አድጎ ስራ በኋላ ደግሞ ስራ ብርሃንና ሰላም ተቀጥሮ ሞተረኛ ነው ጸጋዬ ይባላልና ይመጣልኛ ጋር ወደኛ አካባቢ ስራ ሊያደርስ ሲመጣ ቤት መጥቶ ሳያየን አይደለም በቃ እንደ ወንድማችን። ግን ይሄ ወጥተው ቀሩ። የት ይሄዱ የት ይውጡ የት ይግቡ አይታወቅም፣ በህይወት ይኖሩ አይታወቅም። ምናልባት ወደፊት ፎቶአቸውን ካገኘው እንደው እየለጠፍኩኝ እንደሆነም እንደው አሁን አፈላልጋቸዋልና ይሄ ልጅ ሳይ እነሱን አስታወስኩኝ። እና እኔ በጣም ነው የሚገርመኝ እንደዚህ ባካችሁን እንደ ወላጆች እንደው መቼም እኔ አሁን ማን ያየኛል ይሄን ብለፈልፍ እንደው 15 20 ሰው ቢያየው ነው። እና ብዙ ልባችንን ሰብረው የቀሩ ታዳጊ ወጣቶች ልጆች አሉና ወይ እናቶች ቀድማችሁ ተሰደዱ ለልጆቻችሁ ስትሉ፣ ወይ ልጆቻችሁን እንዴት ነው አሁን የዚህ ልጅ እናት ግን ተእድለኛ ነሽ በህይወት ያን ሁላ ሰራ በረሃ አቋርጦ ያን ሁላ ባህር አቋርጦ ይሄውልሽ ልጅሽ በግና ፍየል እየጠበቀ ነውና እድለኛ ነሽ አንቺ በህይወት በቃ እግዚአብሔር ይመስገን በይ። እና ወላዲተ አምላክ አንተንም ደግሞ መቤቴ ማለት ነው እንደ አብርሃሙ ስላሴ ከእናትህ እቅፍ መልሶ ያስገባክ እውነት ለመናገርና እኔ በጣም ነው ያዘንኩት። ይሄን ልጅ ሳይ በጣም ነው ያዘንኩት። በቃ ይሄው 3 ቀን 4 ቀን ሆነኝ እንደው በጣም ሲመላለስብኝ አንጀቴን ነው የበላኝ። እውነት እንኳንም በህይወት ተረፍክ። ስንቶቹ እኮ ወጥተው ቀርተዋል ስንቶቹ። በስመ አብ ወወልድ ወመንፈስ ቅዱስና እንደዚህ ልጅ እናትም እድለኛ ነሽ በእውነት እድለኛ ነሽ። ልጅሽ በህይወት አለ። ደግሞ እግዚአብሔር ከቤተሰብ ያገናኝ። እኔ ጌታ መቤቴ ካንተ ጋር